አላህ ልጅ የለውም ለማለት የሚጠቅሱት አንድ ጥቅስ አለ። ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሏል አላህ። የእግዚአብሔር ልጅ ነው ኢየሱስ ስንል ከማርያም ሲወለድ ልጅ ሆነ ማለታችን አይደለም። ይህንን በደንብ እንዲሰሙ ይፈልጋል። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል አንድ የወለደው ሌላ አካል ደግሞ አለው እያለን አይደለም። ያለ እናት ከአባት ብቻ በዘላለማዊ ማንነት ከአብ ጋር አንድ የሆነ እግዚአብሔር በባህሪ አንድ በአካል ሶስት ሆኖ የሚኖር ዘላለማዊ አምላክ ነው። እንደዛ ባይሆን እግዚአብሔር አፍቃሪነቱን ከሆነ ቀን ጀምሮ ይለማመድ የጀመረ አምላክ ነው የሚሆነው። ለዘላለም እግዚአብሔር የኖረው እንደዚህ ነው። ከሥላሴ አካል አንዱ ነው። ለኔ ባይገባኝም መጽሐፍ ቅዱስ ብሎታል። በሕይወቴ እውነት ሆኖ አይቼዋለሁ። ኢየሱስ የእግዚአብሔር ልጅ እንደሆነ በሚያምን ሰው ሕይወት ውስጥ በነፍሱ ምስክርነት አለው ይላል መጽሐፍ ቅዱስ። ይሄንን ሰው ኤክስፒሪየንስ ማድረግ ይችላል። ኢየሱስ የእግዚአብሔር ልጅ ነው አይደለም ከሚል ትምህርት ጋር የምትታገሉ ወንድሞቼና እህቶቼ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ብሏል። እንዴት ነው ልጅ የሆነው? ኑ ለልባችሁ ይብራራል። ኢየሱስ ክርስቶስን ባለማመን ነው ዓለም ላይ ቁጣ የሚመጣው። ባለማመን ነው ሰዎች ላይ ፍርድ የሚመጣው። በእኔ የማያምኑ ብሏል። የእግዚአብሔር ቁጣ በእነሱ ላይ ይኖራል እንጂ ሕይወትን አያዩም ብሏል። ሁላችንም ኃጢአተኞች ነን። ሁላችንም አንድ ሰው ሳይቀር የአዳም ዘር የሆነ ሰው በሙሉ ነቢያቶች፣ አንቢያኖች በመጽሐፍ ቅዱስ ውስጥ በቁርአን ውስጥ ስማቸውን የሰማችኋቸው ሰዎች በሙሉ ኃጢአተኞች ናቸው ከአንዱ በስተቀር። መንፈስ ቅዱስ ይጸልልሻል ከተባለ፣ ካንቺ የሚወለደ ቅዱስ የእግዚአብሔር ልጅ ይባላል ከተባለ ከኢየሱስ ውጪ ሁሉ ማለት ነው። ለዚህ ነው መጽሐፍ ቅዱስ አንዱ ስለ ሁሉ ሞተ ይላል። ይሄንን ቤዛነት ያመኑ ለነፍሳቸው የተቀበሉ ኢየሱስን የነፍሳቸው አዳኝና የሕይወታቸው ጌታ ያደረጉ ሰዎች በሙሉ ማንም አይነት ትምህርት ቢመጣ የማያናውጠው የልብ መልህቅ አላቸው። ይሄ እውነት የልብ እውነት መካድ የማይቻል። ለዛ ነው ምንም አይነት መከራ ውስጥ ሲገቡ ከአባቶች ዘመን ጀምሮ በዚህ ዘመንም የምናያቸው ሰው የምር የመዳን እውነት በልባቸው ላይ የታተመላቸው ሰዎች ምንም አይነት መከራ ከኢየሱስ አይነጥላቸው። አንገታቸውን ለሰይፍ የሰጡ፣ ለመቀቀል ራሳቸውን ያዘጋጁ፣ ተዘቅዝቆ ለመሰቀል ራሳቸውን የሰጡት ለዚህ ነው። ወደዚህ ግራ መጋባት ወደ ሌለበት ህይወት ነው ሰዎችን የምጠራው። ወደ ጴንጤነት አይደለም የምጠራው፣ ወደ ኦርቶዶክስነት አይደለም የምጠራው፣ ወደ ሃይማኖት አይደለም የምጠራው። ሰዎችን ኢየሱስ ወደ ተባለው አዳኝ ነው የምጠራው፣ ወደ ጌታ ነው የምጠራው። እሱ ጋር ሲመጡ ምን ማድረግ እንዳለባቸው፣ የት መሆን እንዳለባቸው እሱ ራሱ ይመራቸው። በሰማይም በምድርም የሰው ልጆች ደስታ፣ የሰው ልጆች የልብ የህይወት ብርሃን የተባለው ክርስቶስ ነው። ያንን ነው የዘላለም ህይወት አገኘውበት ብቻ አይደለም፣ ሰማይም ሄጄ የኔ ደስታ እግዚአብሔር ነው። ኢየሱስን በምድር ላይ የተገናኘ ኢንካውንተር ያደረገ ከኢየሱስ ክርስቶስ ጋር የተገናኘ ማንኛውም ሰው የማይናወጥ የልብ ሰላም፣ የማይካድ ማንም ሰው ሊሸረሽረው የማይችል ዘላለማዊ የዘላለም ህይወት ዋስትና በልቡ ላይ አለ። እየሳቀ ነው ክርስቲያን ይሄድበትን ያውቃል።